Hello, dear students. I'm teacher Abdullah from Smart EAL YouTube channel. First, I'd like to say welcome to this new channel. እንግዲህ ውድ ተማሪዎች እንኳን ደህና መጣችሁ እያልኩኝ ይህንን አዲሱን እንግሊዝኛ መጽሐፍ ለሁለተኛ ክፍሎች የተዘጋጀውን ዛሬ ከዩኒት 1 ጀምሬ ለማብራራት ነው ወደዚህ ይህን ቪዲዮ ያዘጋጀሁት። ከግሬድ 3 ጀምሮ ከ3ኛ ክፍል ጀምሮ እስከ ግሬድ 8 ያሉትን የክፍል ደረጃዎች ገለጻ አድርጌ ጨርሻለሁ። በዚህ ዩቲዩብ ቻናል ላይ ስማርት ኢኤል በሚል ይገኛል። ግሬድ 2 ሁለተኛ ክፍሎች ደግሞ የብዙ ወላጆች ጥያቄ አለና ለሁለተኛ ክፍል ልጆቻችን ብሰራልን ስላሉ እሱን ለመስራት ነው ዛሬ የመጣው። ስለዚህ just I'd like you to listen to me carefully በጥሞና በደንብ እንድታዳምጡኝ ጋብዛችኋለሁ። እንግዲህ ይሄ አሁን የምታዩት መጽሐፋችሁ ነው። ለሁለተኛ ክፍል የተዘጋጀው ምን ብሎ ነው የሚጀምረው? English for Ethiopia ይላል። ለኢትዮጵያ ተማሪዎች የተዘጋጀ የእንግሊዝኛ መጽሐፍ ነው። Students book ነው የሚለው ተማሪዎች መጽሐፍ ነው። ግሬድ 2 የክፍል ደረጃው ደግሞ ሁለተኛ ክፍል ነው በሚል ይሄ ከቨር ፔጅ ይባላል። ሽፋኑ ነው። በትምህርት ሚኒስቴር የተዘጋጀ አዲሱ መጽሐፍ ነው። አሁን እየተማራችሁበት ያላችሁት እንግዲህ በዚህ መጽሐፋችሁ ውስጥ ኮንቴንትስ ይዘቶች አሉ። just there are around 8 units እንግዲህ 8 ዩኒቶች አሉ። ዩኒት 1 ብሎ እስከ ዩኒት 8 ድረስ መጽሐፋችሁ እነዚህን 8 እንትኖች ማለት ነው ምዕራፎች ማለት ወደ አማርኛ ስንመልሰው ይዟል። ስለዚህ ዩኒቱ እዚህ ጋር አለ። ታይትላቸው ደግሞ በየቻፕተሩ በየምዕራፉ እነዚህ ርዕሶች አሉ። ለምሳሌ አሁን ዛሬ የምናየው ርዕስ our surroundings የሚል ነው። our ማለት የኛ ነው። surroundings ማለት አካባቢዎች። ስለዚህ our surroundings ማለት ስለ አካባቢያችን ነው የምናወራው ማለት about your environment በዙሪያችሁ ስላሉ ነገሮች ነው የሚያወራው። ፔጅ 1 ጀምሮ እሱን ያቀጥሎ unit 2 days of the week የሳምንቱ ቀናት እያለ ይቀጥላል። ይሄንን በሌላ ጊዜ ነው የምናየው። ቀጥታ ወደ ዩኒት 1 ነው የምንገባው። ስለዚህ ዩኒት 1 እንደምታዩት መጽሐፋችሁን our surroundings በሚል ነው የሚጀምረው። ቅድም እንዳልኳችሁ አካባቢዎቻችን ይላል። እንግዲህ አካባቢያችን ብዙ አይነት ሁኔታዎች ናቸው ያሉት በአካባቢያችንና እነሱን አስመልክቶ የሚያወራ ነው። ሴክሽን 1 ክፍል 1 ብሎ oral language ብሎ ይጀምራል። oral ማለት ቃላዊ ማለት በቃል just it's related to speaking በተለይ ከንግግር ጋር የሚያያዝ ነው። oral ከተባለ ንግግር ነው። It's not about writing, reading, ምንባብ መጽሐፍ or listening ጋር አያያዝም። oral language ነው። You are expected to say something የሆነ ነገር እንድትሉ ይጠበቃል ማለት። lesson 1 my school ብሎ ይጀምራል። ትምህርት ቤቴ ይላል። my school. What is your school? እንግዲህ ትምህርት ቤታችሁ ማን እንደሚባል እናንተ ታውቃላችሁ። ስለዛ ልታወሩ ነው። activity 1 ተግባር 1 ላይ ስንመጣ just there is an instruction አለ። አሁን ይሄ ትዕዛዝ ነው የሚባለው። ምንድን what is expected from you to do ምን እንድትሰሩ ነው የተጠበቀው። ስለዚህ ምን ጊዜም before you begin any activity just understand the instruction. okay ከመጀመራችሁ በፊት ወደ አንድን ነገር ትግበራ ከመጀመራችሁ በፊት ትዕዛዙን ነው ማረዳት ያለባችሁ። ምንድነው የሚለው ትዕዛዙ? ለምሳሌ activity 1 ምን አላችሁ እናንተ? say ነው የሚላችሁ። say the names after your teacher ይላል። say ማለት በቃል ማለት ነው አንድን ነገር። say በሉ the names ማለት ስሞች፣ የምኖችን ስሞች after your teacher ከመምህራችሁ በኋላ መምህሩ ሲል እናንተም ተከትላችሁ ትላላችሁ። say and በሉና ምን አድርጉ? point ማለት መጠቆም ማለት point finger ለምሳሌ እቺ ጠቋሚ ጣታችሁ ምንድነው የምትባለው? point finger ነው የምትባለው። ጠቋሚ ጣት ወደሆነ አካል ወደሆነ ነገር መጠቆም ሲፈልጉ ጣታችሁ የምታመለክቱባት ጠቋሚ ጣት ከአውራ ጣታችሁ thumb ይባላል። ከሱ ቀጥሎ ወይም ደግሞ ከሚድል ፊንገር ከመካከል ጣት ቀጥላ ያለችው በአውራ ጣትና በመሃል ጣት ላይ ያለችው point finger ትባላለች። ስለዚህ እናንተ አሁን say and point ማለት ነው። ቃሉን ትላላችሁ፣ ከዚያ point ትጠቁማላችሁ to the pictures ወደ ምስሎቹ ማወቃችሁ መለየታችሁን ለማወቅ ቃሉ ለምሳሌ ቾክ ካላችሁ ወደ ቾክ አቅጣጫ ተጠቁማላችሁ። these are some pictures እንግዲህ ፒክቸሮቹ ተቀምጠውላችኋል። አሁን when I say you say okay you follow me። ለምሳሌ ቾክ አነባቡንም እያያችሁ ቾክ ኤላት ነው ሳይለንት ናት። ቾክ pen pencil duster book
አሁን ቃሎቹ ከምስሉ ጋር ስለተቀመጠላችሁ አይጠፋችሁ። ስለዚህ ቾክ ጠመኔ ወደ አማርኛ ስንመልሰው ፔን እስክሪብቶ ነው። ፔንስል እርሳስ፣ ዳስተር ማጥፊያ ማለት ነው። ለብላክ ቦርድ ጥቁር ሰሌዳ ወይም ደግሞ ዋይት ቦርድ ነጭ ሰሌዳ ወይም ግሪን ቦርድ አረንጓዴ ሰሌዳ የሚባሉ አሉ። እነሱ ላይ የተጻፈን ጽሁፍ የምታጠፉበት ዳስተር ነው። ቡክ መጽሐፍ። ስለዚህ አሁን እናንተ ፔንስል ብላችሁ ወደዚህ ማመለከት አለባችሁ። ፔን ስላችሁ ይሄን ማመለከት አለባችሁ። ቡክ ስላችሁ ይሄን ማመለከት አለባችሁ። ቃሉን ከምስሉ ጋር መለየት ይጠበቅባችኋል ማለት ይሄ አንዱ አክቲቪቲ ነው ማለት ይሄን ጨረስ። አክቲቪቲ 2 ላይ ስንመጣ listen and repeat the following song ነው የሚለው። listen ማለት አሁን ደግሞ listening ላይ መጣ። ማዳመጥ። አዳምጡና repeat ድገሙት the following song ይላል። አዳምጣችሁ እናንተም አብራችሁ ትላላችሁ ማለት ይሄን ሶንግ ማለት ነው። a greeting song ነው። ይሄ ሰላምታን አስመልክቶ ሰላምታን በቀላሉ እንድትሸመድዱ የተዘጋጀ hello how are you በሚል የተዘጋጀ ሶንግ ነው። in the form of poem ነው፣ በግጥም መልክ የቀረበላችሁ ነው። ይሄን በተመለከተ ኖርማሊ ጋብዛችኋለሁ። ቪዲዮ ጋብዛችሁና ቪዲዮውን አዳምጣችሁ ወይም ደግሞ ቪዲዮ ይሄንን ሶንግ ሲንግ ሲያደርግ ሲዘምርላችሁ እናንተም አብራችሁ ትዘምራላችሁ ማለት ነው። ስለዚህ ይሄን ግሪቲንግ ሶንግ just I invite you አሁን ጋብዛችኋለሁ። ይሄን ቪዲዮ ተከታትላችሁ ወደ ቀጣዩ እንትናችን ሴክሽን ወደ ቀጣዩ ክፍል እንመለሳለን ማለት ነው። KT3 Art Okay, how was the video? I think it was very interesting. I hope that it was very interesting. በጣም ደስ እንዳላችሁ ተስፋ አደርጋለሁ። አሁን ወደ ቀጣዩ ስንመጣ lesson 2 ላይ ነው የምንመጣው። listening about ቦንቱስ family የሚል ነው። ስለ ቦንቱ family ማለት ቤተሰብ ነው። ቦንቱ ስም ነው። ስለ ቦንቱ family listening አለ። You listen to that family members ትሰማላችሁ። ከሰማችሁ በኋላ ምንድነው የሚጠበቀው ከእናንተ? አክቲቪቲ 1 listen ታዳምጣላችሁ and repeat ከዚያም ትደግሙታላችሁ the following words እነዚህን ቃላት የምታዩአቸው ነው። grandfather, grandmother, mother, father, brother, sister, uncle, cousin, aunt የሚሉ 9 family words አሉ። ዘጠኙም ስለ ቤተሰብ የሚያወሩ ቃላት ናቸው። grandfather ወንድ አያት፣ grandmother ሴት አያት፣ mother እናት፣ father አባት፣ brother ወንድም፣ sister እህት፣ uncle አጎት፣ cousin ያጎት ወይም ያክስት ልጅ፣ aunt አክስት። እነዚህ ቃላት ጋር must be what familiar መሆን አለባቸው። አንድ በቃላችሁ መጻፍ አለባችሁ። ሁለተኛ father, brother, grandfather ተብሎ ሲጠየቅ መመለስ አለባችሁ ማለት ምን ማለት ነው? just to your mother tongue ወደ አፍ መፍቻ ቋንቋችሁ እየወሰዳችሁ እነዚህን ማወቅ ይኖርባችኋል። ስለዚህ listen and repeat ነው የሚለው። ታዳምጡና እነዚህን ቃላት ትሏቸዋላችሁ ነው የሚለው። አሁን ልክ እንዳልኩላችሁ ማለት ነው። እና እዚህ ጋር እንደምታዩት family tree ነው ያለው። family tree ማለት አጠቃላይ ከቅድመ አያቶቻችን ጀምረን እስከ ልጆች ድረስ ያጎት ልጅ ድረስ የሚሄደውን እንትን የሚያሳይ ነው። ለምሳሌ family tree ነው የሚለው በዛፍ መልክ ቅርንጫፍ አለ አይደል? እንደምታውቁት ያ ቅርንጫፉ ለምሳሌ ከዋናው አባትና እናት ይነሳና ወደ ልጅ ወደ አጎት ወደ ጎን ይሰፋል። አሁን የfamily tree ላይ ማን አለ? እዚህ ጋር grandfather አለ፣ ወንድ አያት አለ። grandmother ሴት አያት አለች። ከነዚህ ወደ እነማን እንትናሉ? ከgrandfather እና mother አለች። እዚህ ጋር mother እና father አሉ ወደ ጎን ወደ ቀኝ ስንሄድ ማለት
ማዘር እና ፋዘር አሉ። እንዲሁም ደግሞ የነዚሁ ወንድምና እህቶች ደግሞ የነዚህ ልጆች የፌሚሊ ግራንድ ፋዘር እና ግራንድ ማዘራችሁ ወንድ አያትና ሴት አያቶቻችሁ ማንን ይወልዳሉ? ማዘራችሁና ፋዘራችሁን ይወልዳሉ አይደል? እነዚህ ልጆቻቸው ናቸው። ደግሞ የነሱ ወንድምና እህት ደግሞ ወደ ግራ ስትመጡ እዚህ አንክል አለ። he is the what the brother of your father or mother ማለት የአባታችሁ ወይም የእናታችሁ ወንድም አንክል ነው። የእናታችሁ ወይም የአባታችሁ እህት ደግሞ አንት ነች፣ አክስት አለች እዚህ ጋር። ከዚያ ደግሞ ከነዚህ ደግሞ እነማን ይመጣሉ? እነዚህ ከዝን አሉ። ከዝን አሉ። ያጎት ወይም ያክስት ልጅ ከዝን ይባላል። የአክስታችሁ ልጅም ከዝን ነው፣ ያጎታችሁ ልጅም ከዝን ነው የሚባለው። ከማዘራችሁና ደግሞ ከፋዘራችሁ ማንን ታገኛችሁ? ወንድምናቶቻችሁ ሲብሊንግስ ይባላሉ በእንግሊዘኛ። ሲብሊንግስ ላይክ ብራዘር አለ እዚህ፣ ወንድም ሲስተር አለች። የማን ናቸው እነዚህ? የአባትና የእናታችሁ ልጆች ናቸው። የማን ፌሚሊ ናቸው እነዚህ? ቦንቱ የምትባለው እኒህ ሁሉ ፌሚሊ ሜምበርስ አሏት ማለት ነው። ይህንን ፌሚሊ ሜምበርስ ማወቅ ይኖርባቸዋል ማለት ነው። So the next one, activity 2, as you listen, እያዳመጣችሁ ያለው ምንድነው የምትሰሩት? እኔ just I'll tell you, I'll read you the audio, the listening part. listening ቴክስቱን አነብላችኋለሁ። ሳነብላችሁ as you listen እያዳመጣችሁ ያለ fill in the blank spaces. ስፔሶቹ እነዚህ ክፍት ቦታዎችን according to the listening ባዳመጣችሁት መሰረት ትሞላላችሁ። ለምሳሌ before you listen, be familiar with these questions, okay? እነዚህ ጋር መጀመሪያ ተለማመዱ። ምንድነው የተጠይቃችሁት? number 1, born to is blank years old ይላል። years old year ማለት አመት ነው አይደል? ስንት አመቷ ነው born to? listen and fill the blank space. ታዳምጡና ስንት አመት እንደሆነ ትሞላላችሁ። born to learn is ትማራለች in grade blank. grade ማለት የክፍል ደረጃ ነው። ስንተኛ የክፍል ደረጃ ነው? 1 2 3 እዚህ ጋር ትሞላላችሁ። born to's father የborn to አባት is a blank. occupation ጃፑን ትናገራላችሁ። የሥራ ድርሻው ምንድነው? she goes to ትጓዛለች born to blank every morning. ጧት ማለት every morning ማለት ጧት፣ every afternoon ከሰዓት፣ every evening ማታ ይባላል። ይሄንንም ኤክስፕሬሽን ነው፣ አባባሉን እየተለማመዳችሁ every morning። ለምሳሌ I brush my teeth every morning ትላላችሁ። አረፍተ ነገር ስሩት ይባላል። I brush my teeth ጥርሴን እቦርሻለሁ። መቼ ስትባሉ every morning። I just study stories, I read stories አጫጭር ታሪክ ደግሞ አነባለሁ every just evening ልትሉ ትችላላችሁ፣ ማታ። ስለዚህ እነዚህን የምትሞሉት based on what? the listening ነው። that I am going to read to you ለማነብላችሁ listening አለ። እሱን ሳነብላችሁ ይሄን ትሞላላችሁ። okay, so get ready. Okay, get ready. Bontu is 8 years old. She learns in grade 2. She goes to school every morning. She lives with 10 family members. The family members are grandfather, grandmother, mother, father, uncle, aunt, cousin, sister, and brother. Bontu's father is a farmer. Her mother is housewife. Bontu loves and respects all her family. It is all about Bontu's family. እንግዲህ listening way ነው። አሁን አዳምጣችሁኛል። ባዳመጣችሁት መሰረት ትሞላላችሁ። Okay, so if you want to listen again, just you can do it. እንግዲህ መድገም ካስፈለገ እንደገና እየመለሳችሁ እያዳመጣችሁ መስራት ትችላላችሁ ማለት ነው። ስለዚህ ወደ አክቲቪቲው ስንመጣ ቦንቱ ኢዝ ብላንክ ይርስ ኦልድ ይላል አይደል? መጀመሪያ እናንተ አዳምጣችሁ ከሰራችሁ በኋላ ነው ይሄን ቪዲዮ አሁን የምታዳምጡት ማለት። ቀጥታ መልሱን ስናገር ፖዝ አድርጉና ታቆሙትና ትሰራላችሁ። after you finished you check your answers by what playing again ማለት ነው። አሁን ልሰራ ነው፣ ሰርታችኋል። ከሰራችሁ በኋላ ቼክ ልታደርጉ ነው። ስለዚህ በቀጥታ እናንተ ሳትሞክሩ እንዳሰሩ ሞክራችሁ ከጨረሳችሁ በኋላ ነው እኔና አሁን መልሱን የምትከታተሉት ማለት። እንደዛ ካልሆነ ጎበዝ አትሆኑም ማለት ነው። ስለዚህ አሁን get ready. Bontu is blank years old.
ምንድነው ያለን? ቦንቱ ኢዝ 8 years old ነው ያለን። ስለዚህ 8 የምትል እዚህ ጋር ትሞላላችሁ። 8 ቁጥር በስ ቁጥር ካልሆነ ደግሞ በፊደል EIGHT ትሞላላችሁ። EIGHT። Number 2 ቦንቱ learns in grade blank ስንተኛ ክፍል ነች? She learns in grade 2 ነው ያላችሁ። ስለዚህ 2 ትሞላላችሁ። TWO። Number 3 ቦንቱ's father is a blank ቦንቱስ ፋዘር ምንድነው ያላችሁ? she goes to school every day every morning ካለ በኋላ she lives with 10 family members the family members are grandfather እና መጨረሻ ላይ ምንድነው የሚላችሁ? ቦንቱስ father is a farmer ነው የሚለው። ቦንቱስ father is a farmer እዚህ ላይ ምን ትላላችሁ? farmer 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 farmer. The last one she goes to blank every morning ያላችሁ ደግሞ ምን ነው? she goes to school school ሚል እዚህ ታስገባላችሁ። ወደ ትምህርት ቤት ትሄዳለች። every morning ማለት ጧት school SC ስትጽፉ በደንብ አስተካክላችሁ ስፔሊንጉን መጻፍ አለባችሁ። school SCHOO ይሆንና L finished። በዚህ መልክ ሊስኒንጉን ጨረሳችሁ ማለት ነው። አሁን በቀጣይ ደግሞ ሁለተኛው ስቴፕ አክቲቪቲ 3 ተግባር 3 as you listen አሁንም እያዳመጣችሁ ያለ tick the family members of Bontu in the table አሁን እዚህ ውስጥ there are 10 members there are around 10 members አሉ family members አሉ። አሁን የምትሰሟቸውን እዚህ ጋር ቲክ እቺ ራይት ቲክ ታደርጋላችሁ። ሰምታችሁታል ማለት አለ ይሄ family members it's clear that እንግዲህ according to the listening text listening እንደሰማችሁት Bontu is 8 years old she learns in grade 2 ብሎ ስንት ፋሚሊ ነው ያላት? she lives with 10 family members ነው የሚለው 10 ነው። እዚህ ጋር 10 አሉ ግን just one is not mentioned there ያልተጠቀሰውን x ታደርጋላችሁ ማለት ያልተጠቀሰው okay so I can read you again እንደገና ለብላችሁ ሳነብላችሁ ቲክ ቲክ ታደርጋላችሁ። ያልሰማችሁትን ምን ታደርጋላችሁ ማለት you leave it out ትተውታላችሁ ወይም just leave it መተው ነው ወይም x ማድረግ ትችላላችሁ ማለት ነው። The family members are grandfather, grandmother, mother, father, uncle, aunt, cousin, sister, and brother. They are 10. 10 ናቸው. Which one is not mentioned? አሁን ያልተጠቀሰ የትኛው ነው? ያልተጠቀሰ የትኛው እናገኘዋለን? nephew የሚለው nephew የሚለው እሱ አልተጠቀሰም። ስለዚህ ያልተጠቀሰውን ምን ማድረግ ትችላላችሁ? አንድ x ማድረግ ትችላላችሁ ከፈለጋችሁ just not mentioned ማለት ነው አልተጠቀሰም ወይም ደግሞ ትተውታላችሁ። ስለዚህ nephew ማለት ነው የእህት የወንድም ወንድ ልጅ ነው። የእህት የወንድም ወንድ ልጅ የእህታችሁ ወይም የወንድማችሁ ወንድ ልጅ እህታችሁ ትኖራለች ወንድ ልጅ አላት nephew ይባላል። ወንድም አላችሁ የወንድማችሁም ወንድ ልጅ ካለው nephew ይባላል። ስለዚህ ወንድ ልጅ የእህት ወይም የወንድም ወንድ ልጅ nephew ይባላል። it's not mentioned ይሄ አልተጠቀሰም። ሌሎቹ ግን 9ኙ እንደውም 10ኛው ሌላም ተጠቅሷል ማለት ነው። very interesting አሁን እየገባችሁ ነው። ስለዚህ listeningን በዚህ መልክ እንትላላችሁ። activity 4 ላይ ስንመጣ list the words of family members is clear አሁን example grandfather ቅድም የጠቀስኩላችሁን አሁንም ቪዲዮ እንደገና እያዳመጣችሁ ለምሳሌ cousin ተጠቅሷል እዚህ ሌሎቹስ እነማን ተጠቀሱ? mother brother sister የመሳሰሉትን ከዚህ ጀምራችሁ እስከ 10 9ኙን ቀሪዎቹን ትሞላላችሁ ማለት ነው። አሁን መደጋገም አያስፈልግም። እኔ አንዴ አንብቤላችኋለሁ እናንተ ቪዲዮውን እየመላለሳችሁ ታዳምጣላችሁ ማለት ነው። very interesting activity 5 tell a story of your family tell ደግሞ ተናገሩ እያላችሁ ነው። story of your family የቤተሰባችሁን ታሪክ story ማለት ታሪክ አውሩ እስኪ after listening about Bontus ስለ ቦንቱ ቤተሰብ አዳምጣችኋል። አዳምጣችሁ እንደጨረሳችሁ ሁሉ እናንተም ደግሞ just tell us about your family members I have ብላችሁ 5 family members just I have father and mother 2 sisters አለኝ 1 brother አለኝ
ዋን ከዝን አለኝ፣ ዋን ነፊው አለኝ እያላችሁ እናንተ ደግሞ ያላችሁን ልክ እንደዚህ እንትን ትላላችሁ። አሁን ቦንቱስ ፋሚሊ የሚለው ቅድም ያነበብነው ኦልሞስት እዚህ ጋር ተቀምጦላችኋል። ቦንቱ is 8 years old. She learns in grade 2. She lives with 10 family members. They are her grandfather, grandmother, mother, father, uncle, aunt, cousin, sister, and brother. Bontu's father is a farmer. Bontu loves and respects all her family. How about your family? የእናንተ ቤተሰብ ልክ እንደ ቦንቱ እናንተ እዚህ ጋር የቻላችሁትን ክፍተቱ ላይ ትሞላላችሁ፣ ወይም ደግሞ ቴል ነው የሚላችሁ ትነግሩናላችሁ ማለት ነው። ኦራሊ ለመምህራችሁ ታወሩታላችሁ ማለት ነው። ቬሪ ኢንትረስቲንግ። ሌትስ ፓስ ቱ ዘ ኔክስት ፓርት፣ ወደ ቀጣዩ እናልፋለን። ኦኬ the next session will be lesson 3 ነው፣ ሶስተኛ ትምህርት song about the village ይላችኋል። song መዘምሩ about the village ስለ መንደሩ፣ መንደር ነው village ማለት ይህንን መንደር አስመልክቶ የተዘጋጀ መዝሙር ነው። አክቲቪቲ 1 ተግባር 1 listen ይላችኋል። listen ማለት አዳምጡ and sing ከዚያም ዘምሩ a song መዝሙሩን ስለምንድን about ስለ village ስለ መንደር የሚያወራ መዝሙር ነው። ስለዚህ የመዝሙሩ ሊሪክሱ እዚህ ጋር ተቀምጦላችኋል፣ በጽሁፍ ተቀምጧል። ዜማውን ታዳምጣላችሁ። ለምሳሌ let's take a walk around the farm ይላል። around the farm around the farm around the farm እያለ ሶስት ጊዜ ይደግማል። እቺ ሶስቷ ቁጥር ይሄ አንደርላይን እንዲሆነውን ፍሬዝ ይሄን የተሰመረበትን ሶስት ጊዜ ለምሳሌ around the farm around the farm around the farm ትላላችሁ። እዚህም ጋር እንደዚሁ let's take a walk what do you see ምንድነው የምታዩት ይላችኋል። a cow ይላል። cow እዚህ ጋር ይታያል። ለምሳሌ ከታች የምታዩቸው እዚህ ጋር cow ይታያል። a dog ይታያል። a duck እያለች a horse ፈረስ አለ። then ይቀጥላል። አሁንም a pig ይሄ አሳማ፣ a sheep በግ that's what you see ይሄ የምታዩት ነው እያለ መዝሙር በዚህ ዙሪያ ነው የሚያወራውና እዚህ ጋር ይችን መዝሙር በተመለከተች አንድ አሁንም ቪዲዮ እንደቀድሞ ጋብዛችኋለሁ። ከጋበዝኳችሁ በኋላ አብራችሁ ያላችሁ indirectly ምንድነው የሚጠበቀው just you will be familiar with these animals ከነዚህ እንስሶች ጋር ትውውቅ ታደርጋላችሁ። just you say and you write their spelling ቃሎቹን በቃላችሁ ትላላችሁ፣ እንዲሁም ደግሞ ስፔሊንጎቹን ትጽፋላችሁ ማለት ይሄ ነው ከእናንተ የሚጠበቀው። ይቀጥላል። አሁንም Oink, oink. Let's take a walk around the farm, around the farm, around the farm. Let's take a walk around the farm. What do you see? A dog, a duck, a duck, a horse, a pig, a sheep, that's what you see. Let's take a walk around the farm, around the farm, around the farm. Let's take a walk around the farm. What do you hear? A cow, a dog, quack, 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 a duck, a horse, oink, 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 a pig, a sheep, that's what you hear. Let's take a walk around the farm, around the farm, around the farm. Let's take a walk around the farm. What do you see? Let's take a walk
Goodbye, cow. Goodbye, dog. Goodbye, duck. Goodbye, horse. Oink, oink, oink. Goodbye, pig. Goodbye, sheep. Goodbye, elephant. Elephant? On the farm? Activity 2 ብሎ listen ይላችኋል። አዳምጡ and associate አዛምዱ ነው። the names with pictures associate ታደርጋላችሁ። a horse ያው ፊት ለፊት a horse ፈረስ a pig አሳማ a sheep በግ a dog ውሻ እንደዚህ ያላችሁ associate ማወቅ አለባችሁ። ቃሉን ከምን ጋር እያዛመዳችሁ ከምስሉ ጋር ማለት ነው። አሁንም በድጋሚ activity 3 listen and sing the following song ይላል። listen ማለት አዳምጡ ነው and sing ትዘምራላችሁ አብራችሁ the following song ይሄ መዝሙር በዜማ ይሄን የምታዩትን ጽሁፍ በዜማ ትሉታላችሁ ማለት ነው። ስለዚህ እሱ በዜማ እያላችሁ ዋናው ዓላማው ታርጌቱ just you be familiar with these animals ከነዚህ እንስሶች ጋር አብራችሁ ትውውቅ እንድታረጉ ነው የሚጠበቀው። አሁንም ቪዲዮውን እየደጋገማችሁ ታዳምጣላችሁ። ኦኬ for today እንግዲህ ለዛሬ ፓርት 1 አድርገን ይሄንን ቪዲዮ እናያዘው እንዳይረዝምባችሁ። ፓርት 2 ደግሞ ከፔጅ 8 ጀምረን እናያለን እስከ ፔጅ 7 ድረስ ቪዲዮ ዩኒት 1 ፓርት 1 በሚል እንግዲህ ይሄን ይመስላል ያዘጋጀውላችሁ። just listen to the video, watch and listen to the videos again and again። ለሌሎችም ያልደረሳችሁ ካሉ ዩቲዩብ ቻናሉን በማስተዋወቅ ሰብስክራይብ በማድረግ በደንብ እንዲታወቅ አድርጉት። thank you for your attentive listening። በደንብ ስላዳመጣችሁኝ በጣም ነው የማመሰግነው። have a nice time። መልካም ጊዜ። see you